ስንዴ እንድናበቅ ፍሬያችንም ከእኛ ጋር እንዲኖር የተሰጠ ማሳሰቢያ ነው። የግብፅ ቤተ ክርስቲያን በአንድ ዘመን የቁልቁለት ጉዞ ይዛ ነበረ። አማኞቿ ቁጥራቸው እየሳሳ ሄዶ ነበረ። የማያምኑ ሰዎች ግብፃውያንን ክርስቲያኖች በብርቱ አስጨንቀዋቸው ነበረ እና ያን ጊዜ ነው አንድ ወጣት የግብፅን ቤተ ክርስቲያን የቁልቁለት ጉዞ ተመልክቶ ስንዴ ማብቀል ጀመረ። ምን አደረገ? የካህናት ማሰልጠኛዎችን ያስፋፋ ጀመረ። በራሱ የእጅ ጽሑፎች ስርዓተ ትምህርቶችን ቀርጾ ቶሎ ቶሎ ወጣቶችን ያስተምር ጀመረ። ግጥሞችን እየገጠመ ዜማዎችን ለዘማሪያን እየሰጠ የግብፅ ቤተ ክርስቲያን ወጣቶችን ያነቃቃ ጀመረ። በአንድ መነኮስ ገዳማዊ አባ ማትያስ አማካኝነት የግብፅን ገዳማት ወደ ማምረቻነትን ጭምር ቀየረ። ብቻ ምን አለፋችሁ ይህ ወጣት በግብፅ ቤተ ክርስቲያን የቁልቁለት ጉዞ ውስጥ ቶሎ ቶሎ ስንዴ ማብቀል ጀመረ። ብዙ ካህናትን አፈራ። ብዙ ወጣቶችን አስተማረ። ፓትርያርክ ሺኖዳን የሚያክል እንኳን ሳይቀር እሱ ያስተማራቸው ሆኑ እና ምን አለፋቸው የግብፅ ቤተ ክርስቲያን እንደገና ወደ ግርማዋ፣ እንደገና ወደ አስፈሪነቷ፣ እንደገና ወደ ብርታቷ፣ እንደገና የልጆቿ ቁጥር ይጨምር ጀመረ። እንደውም የዚህ ዘመን የግብፅ ቤተ ክርስቲያን ሊቅ ቄስ ታድሮስ ማላት የሚባሉ እመኖይ ገና የግብፅን በረሃዎች በመነኮሳት እንሞላዋለን እስከ ማለት ደረሱ። ምን ማለት ነው? ቁጥራቸው ይቀንስ የነበረው ቁጥራቸው መጨመር ጀመረ። መደመጣቸው፣ መፈራታቸው በፍጥነት ጨምር ጀመረ። በጣም ይገርማቸዋል። ገዳማቶቻቸው ለካይሮ፣ ለእስክንድሪያ ገዳማቶቻቸው የመጠጥና የመብል አቅራቢዎች እስከመሆን ድረስ በኢኮኖሚ እጅግ በጣም በለጸጉ። በዚህ ምክንያት የግብፅ ቤተ ክርስቲያን ዛሬ ላይ ኢአማኞችን እንኳን ሳይቀር እያሳመሩ መቅደሶቻቸውን በልጆቻቸው ይሞሉ ጀመረ። በጣም ይገርማቸዋል። በዚህ በአሜሪካ፣ በካናዳ፣ በአውሮፓ፣ በአፍሪካ ብዙ የምዕራባውያን ቸርቾች የሚገዙት ፍቁራን ግብፃውያን ክርስቲያኖች ሆኑ። በጣም በረቱ። ምን አድርገው ነው ካላችሁ ሆይ ስንዴ አብቅለው። ይሄ ወጣት ሊቀ ዲያቆናት ሀቢብ ጊዮርጊስ ይባላል። ቅድም በጸጥታ ስንዴ ያበቀለ ያልኳችሁ ወጣት ሀቢብ ጊዮርጊስ ይባላል እና እንዳልኳችሁ በጸጥታ ሰው ይሰራ ጀመረ። ሰንበት ትምህርት ቤቶችን ያደራጅ ጀመረ። ወጣቶችን ያስተምር ጀመረ። ሕፃናትን ይሰበስብ ጀመረ። እንዳልኳችሁ ፓትርያርክ ሺኖዳ እንኳን ሳይቀሩ የዚህ ወጣት ተማሪ ነበር እና ፓትርያርክ ሺኖዳ በአንድ መጽሐፋቸው ላይ ስለዚህ ወጣት ሲመሰክሩ ምን አሉ? ሀቢብ ጊዮርጊስ
ቤተ ክርስቲያን በጎደላት ጉድለት ሁሉ አንድ ቀንም ነቀፌታን ሰንዝሮ አያውቅም አሉ። አንድ ቀንም ቤተ ክርስቲያን በጉድለቶቿ ተችቷት አያውቅም አሉ። ይልቁንም የሚጎድላትን ሥራ ሰራላት እንጂ አለ። አንድ ቀን በቀዳዳዎቿ ላይ ሽንቁር ሰዶ አያውቅም። በተቀደደባት በኩል ቆመላት እንጂ አለ ሐቢብ ጊዮርጊስን ሲያደርግ እና እኔ በዚህ ዘመን በቁልቁለት ላይ ላለችው ለኢትዮጵያ ቤተ ክርስቲያን ለአገልጋዮቿ ለልጆቿ ምዕመናንን ኑ አብረን ስንዴ እናብቅል ብል መረጡ። ምክንያቱም ቁጥራችን እየቀነሰ ነው። መደመጣችን በጊዜ ብዛት እየጠፋ ነው። የመታፈራችን የመፈራታችን ግርማ እየሳሳ ነው። ልጆቻችንን መቅደስ ውስጥ ሳይሆን ናይት ክለብ ውስጥ ማየት የተለመደ ነው። ተስፋ የቆረጡብን ወጣቶች በፍጥነት ራሳቸውን እያጠፉብን ነው። ከኔና ከእናንተ እግዚአብሔር ቃል ለመማር መቅደሱን ከመሙላት ይልቅ ሌሎች አዳራሾች በብዙዎች እየተሞሉ ነው። ይልቁንም ደግሞ አላውያንና አረማውያን ኢአማኞች ክርስቲያኖችን እየገደሉብን። ታዲያ በዚህ ጨለማ ዘመን ኑ አብረን ስንዴ እናብቅል ልንባባል ይገባል። ፍሬ ልናፈራ ይገባል። ምዕመናን፣ ይሄ ዘመን አረምና እንክርዳድ የበቀለበት ዘመን። ለዚህ ይመስላል ፓትርያርክ ሽኖዳ አረም ስንነቅል ከእንክርዳድ ጋር ስንታገል እድሜ ከምንፈጅ፣ ጉልበት ከምንፈጅ፣ ገንዘብ ከምንፈጅ፣ ዘመን ከምንፈጅ ከአረምና ከእንክርዳድ ጋር እየታገል ተስፋ ከምንቆርጥ ኖ አብረን በጸጥታ ስንዴ ለምን አናበቅልን ነው ቁም ነገሩ። ምዕመናን፣ በዓለም ላይ በእውቀት በዓላማ አረም ነው እየበቀለ ያለው፣ እንክርዳድ ነው እየተዘራ ያለው። ይሄን ማወቅ ከፈለጋችሁ እኔ ጥቂት ጥቆማ ልስጣችሁ። በዓለም ላይ የክርስትናው ዓለም እየሳሳ እግዚአብሔር እየተረሳ ነው እየሄደ ያለ። ማሳያ ምስራቅ አውሮፓ 49% እግዚአብሔር የለሽ ሆኗል። በጣም ሰለጠኑ የተባሉ ሀገሮች ከ85% በላይ እግዚአብሔር አያስፈልገንም ብለዋል። በውጭ ዓለም ያሉ ቸርቾች የሚባሉ እንኳን ምዕመናን ግብረ ሰዶማውያንን የቸርቻችን አባል የምናደርገው እንዴት ነው ባዮች ሆነዋል። እግዚአብሔር ያሳያችሁ። በመጽሐፍ ቅዱስ ላይ ያለውን እግዚአብሔር ለወጣቱ መንገር አንችልም። ስለዚህ መጽሐፍ ቅዱስ ላይ ያለውን እግዚአብሔር ትንሽ ቀነስ ቀነስ እናድርገው ባዮች ሆነዋል። ምን አለፋችሁ ቸርቾቻቸው እየተዘጉ በዓይኔ ያየሁትን ነው ብነግራችሁ። የዕርቃን መጨፈሪያዎች ሆነዋል። ብዙ ቸርቾቻቸውን በጨረታ ሲሸጡ የሚገዙት ግብፃውያን ወይም ኤርትራውያን ወይም ኢትዮጵያውያን ናቸው። ብቻ ምን አለፋችሁ
አረሙ ውጧቸዋል፣ እንክርዳዱ በልቷቸዋል። እግዚአብሔር ተረስቷል። እና ታዲያ በዚህ አረም እየዋጥን ባለበት ዘመን እኔና እናንተ በጸጥታ ስንዴ ማብቀል አይገባል። ለዚህ ነው በዚች ማለዳ ብዙ ወላጆች እንደምትኖሩ አስቤ ለምን ፍሬ አናፈራም፣ ለምን ስንዴ አናበቅልም ያልኳችሁ ምዕመናን፣ በእኛ አገር አዋጅ፣ በእኛ ቤተ ክርስቲያን መንፈስ አረም እንዴት እንደበቀለ አንድ መስመር ብቻ ልጠቁማችሁ። በተለይ ከአድዋ ጦርነት በኋላ በኢትዮጵያና በኢትዮጵያ ቤተ ክርስቲያን የተናደዱት አውሮፓውያን እንዴት ነው እቺ ጥቁር ሀገር፣ ምንም መሳሪያ ያልታጠቀች ሀገር እንዴት ነው የምታሸንፈን ብለው ተናደው አንድ ምክር ሀሳብ ለእንግሊዝ ፓርላማ አቅርበው ነበር። ማኩሊን የሚባል ሰው እንዲህ አላሉ። I don't think that we can conquer this country. እቺን ሀገር ኢትዮጵያ ቀኝ ግዛት እንገዛታለን ብዬ አላስብም አለ። I don't think that we can conquer this country unless we break down the very backbone of this country. የዚህችን ሀገር የጀርባ አጥንት ካልሰበርን በቀር which is her spiritual education center አለ። የጀርባ አጥንቷን ካልሰበርን በቀር ይቺን ሀገር ቀኝ ግዛት መግዛት አንችልም። የዚህች ሀገር የጀርባ አጥንቷ ደግሞ መንፈሳዊ ትምህርት ቤቶቿ ናቸው አለ። የአብነት ትምህርት ቤቶቿ፣ መንፈሳዊ ትምህርት ቤቶቿ፣ እግዚአብሔርን መፍራት፣ ሰውን ማክበር፣ አገር መውደድ የምታስተምራቸው አንዲት ቤተ ክርስቲያን አለች። የቤተ ክርስቲያኗ ጉልበት ደግሞ መንፈሳዊ ትምህርት ቤቶቿ ናቸው። ስለዚህ መንፈሳዊ ትምህርቷን ካጠፋን አለ እቺን ሀገር እንቆጣጠራለን አለ። ስሙኝ፣ አረሙን እንዴት እንደዘሩት